አንድ ትራክተር ለአንድ ገበሬ ማህበር ለእያንዳንዱ ክልል ቢያንስ ለአንድ ገበሬ ማህበራት አንድ ትራክተር እንደገዛ በረከት አድርጌ እሰጥ ዘንድ ለኔ ለተመራቂ ተማሪ 12 ትራክተሮችን አጋዙኝ። እንደ ባህላችን መሰረት ሰው ሲያገባ፣ ሲመረቅ፣ ሲወልድ፣ ደስታ ሲያገኝ እንኳን ደስ አለ ተብሎ የደስ ስጦታ ተይዞ ይጠይቃል። እናም እኔ አንድም ልጃችሁ፣ ወንድማችሁ፣ የልጅ ልጃችሁ ቢበዛ ዘመዳችሁ የሆንኩትን ወጣት ለኔ የደስ ስጦታችሁን 12 ትራክተሮችን ላልሰለጠነው ገበሬ በማበርከት እንደ ጅማሮ እንዲሆንልኝ ገዝቼ እሰጥ ዘንድ አግዙኝ። ስሜ ለዓለም መሰረት ባላሉ የዘንድሮ የ2017 ዓ.ም ተመራቂ ተማሪ ነኝ። ለሀገሬ ዕዳ ሳይሆን በረከት መሆን ህልሜ ነው። ይህንንም ህልም ለማሳካት እንደ ጅማሮ ዘመቻ ኢትዮጵያን እንመርቅ የተሰኘ የማህበራዊ ሚዲያ እንቅስቃሴን በመፍጠር ለሀገሬ በዘንድሮ በትንሹ 12 ትራክተሮችን ለምኜ በስጦታነት ማበርከት ፈልጋለሁ። የተከበራችሁ የኢትዮጵያ የተማራችሁ ልጆች፣ ዲያስፖራዎች፣ ሚዲያዎች፣ ተጽዕኖ ፈጣሪዎች፣ ባለሀብቶች አግዙኝ ስል በአክብሮት እጠይቃለሁ። እናም ከሰኔ እስከ መስከረም መጥቢያ ድረስ በተለያዩ የማህበራዊ ሚዲያ ላይ በመናከናውነው የዘመናዊ እርሻ መሳሪያ ድጋፍ እንቅስቃሴ ላይ ሐሳብ በማካፈል ገንዘብ ድጋፍ በማድረግ ከሁሉ በላይ #ተባረኪ ኢትዮጵያ በሚል ሀገራችን ኢትዮጵያን የመመረቅ ትሬንድ ላይ እንድትቀላቀሉን ስል በአክብሮት ጠይቃለሁ። በ#ተባረኪ ኢትዮጵያ የማህበራዊ ሚዲያ ትሬንድ እንቅስቃሴ ላይ የእርሶ ምርቃት ከተወደደም ከገንዘብ ሽልማት በላይ የዓመቱ መራቂዋ ልጅ የሚል ማዕረግን የሚያስገኝ ይሆናል። ይህም ትልቅ ዝናን የሚያስገኝ ትልቅ እድል እንደሚሆን እርግጠኛ ነኝ። ተጠቀሙበት። በዚህ አጋጣሚ ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን መልእክት አድርሱልኝ። ባለፈው የገጠር ኮሪደር ልማት ማስጀመሪያ ፕሮግራም ላይ ለኛ ለሀገር ወዳድ ወጣቶች በዚህ የክረምት ወራት በተለያዩ አካባቢያዊና ሀገራዊ የበጎ ተግባራትና የልማት ስራዎች ላይ እንዲሁም የሀገር ባህልና እሴት በማወቅ ሰላምን በመፍጠር እንድንሳተፍ የአባትነት ምክሮን ሰጠውናል። እኛም ደስ እያለን ተቀብለነዋል። እኛም ደስ እያለን እንደተቀበልነው መግለጽ እወዳለሁ። እናም ይህን በጎ ራዕዮን ለኛም የሥራና የደስታ ምንጭ የሆነውን ተግባር እንከውን ዘንድ መድረክ በመፍጠር ስራዎችን እንድናከናውን መንገድ በመጥረግ እንድታግዙን ስል በአክብሮት ጠይቃለሁ። አመሰግናለሁ።